ላጫውትሽ ከፕሮግራምህ ውልፍት የለም አንሾ ባልታወቀ ምክንያት የምትወደው በኋላ አባታ ጋር ትጣላለች እናም ኮብልላ ወላጆቿ ቤት ታድራለች በነጋታው የአገር ሽማግሌዎች ባልና ሚስት ሊያስታርቁ ሽምግልና ይቀመጣሉ ችግርሽ ምንድነው ምንም እንዴት ያለ ምንም ችግር ትዳርሽን ትፈቻለሽ በቃ አልፈልግም እኮ ለምን አሉ ሽማግሌዎቹ በማግባባት አንሾ ስትፈራ ስትቸር እንዲህ ብላ ተናገረች እሱ ሰው አይደለም ዝንጀሮ ነው ሽማግሌዎቹ ገባቸው ባሏ እንደ ዝንጀሮ ያበዛል ምን አትበይኝ ያበዛል ተመስገን ያነሰው ማለት አልቻለችው ማለት ነበር ትርጉሙ እናም ሽማግሌዎቹ ጉዳዩን በዝርዝር እንድታስረዳቸው ጠየቁ እነሱ ዝርዝር ምን ያደርግላቸዋል እሷም አንዴ ካፋ ወጥቷልና በዝርዝር ጉዳዩን ታስረዳ ጀመር እንደው በኔ ደረሰ አይድረስባችሁ ባለቤቴ ሳያገባኝ በፊት ጎበዝ ገበሬ ነበር አገር ያወቀው ጀግና ታውቁታላችሁ መቼስ ከተጋባን ጀምሮ መሬቱ ሁሉ ጦም አደረ በሬዎቹ እንደተጠመዱ ትቷቸው ይመጣና እኔን ይጠምደኛል ለሊት ወገቢያ ያርፍ እግሬ ይገጠም ጧት በግድ ተነስቼ ያዘጋጀሁትን ቁርስ ቀመስ አድርጎ ይተውና መደብደቡ መጎተቱ ኦሃ ቀድቼ ስመለስ እንስራዬን አወርዶ ወደ የወረውርና ያሽ እንግዲህ ነው አልቻልኩም በዛብኝ ምን ነው ሸዋ አለችና ሽማግሌዎቹ ፊት አለቀሰች ሽማግሌዎቹም ችግሯን ስለተረዱ እዛው ተቀምጦ ጉዱን የሚሰማው ባሉን ጠሩና መከሩት አባተ አቤት አባቶቼ አለ እየተቀለሰለሰ እንግዲህ የተባልከውን ሰምታል እውነት ነው ሐሰት ኧረ ሐቅ ነው አባቶቼ ሲላመነ ጥሩ እንግዲህ ጥፋት አይተንብሃል በል አሁን የምንመክርህን ስማሉና ሽማግሌዎቹ ተመካክረው በአንድ ወጋ ዋቂ ሽማግሌ በኩል እንዲህ አሉት እንግዲህ አባተ እንትን እንደሆነ ዝም ብለው ቢውሉበት ቁርስ አይሆን ምሳ እርስት አይሆን ሀብት እየናፈቀ ሲገኝ ነው ጥሩ ይሄው አረጀንበት ከልጅነት እስከ እውቀት ኖርንበት እሱ እንደሆነ ያደረ አዲስ ነው ተመስገን ከምን እንደሰራው አንድዬ ይወቀው እና አሁንም አንተ ሚስትህን አታማራት በፕሮግራም እንዲሆን ወስነንብሃል ሲሉ አስረዱ እሺ አባቶቼ እንዳላችሁ ግን ፕሮግራሙ እንዴት ነው አለ አባተ እንግዲህ ፕሮግራሙ እንዲህ ነው ቀን እቤት ድርሽ ሳትል እርሻ ላይ ትውልና ማታ ጀንበር ሲያዘገዝቅ ከብቶችን አስገብተህ ስታበቃ አንሾም ናፍቃት ወለላ እንደዚህ ደግሞ እራት ተበላ በኋላ ኩራስ ጠፍቶ ጋደም ስትሉ አንደዚህ ወደ ንጋቱ ላይ ዶሮ ሲጮ ደግሞ አንደዚህ ሶስት አቀረ መጀመሪያ ከዛ በላይ ነው ሶስት አቀረ ነው ተባለ አባተ ቅር ይያለው እንዲያለ እንደው አባቶቼ ምክራችሁ ጥሩ ነበር ግን እንደው ለጠራራውም ለውሃ ጥሙም ቀላ አንደዚህ ብትጨምርልኝ ወረኔ አሁን ያዝ ያለብኝ አይመክርታ ሶሪ ሲል ጠየቀ አንሾ በተሯ የዶሮ ጮህቱን ብታነሱልኝ ምን አለ ሁለቴ ካገኘ መቻነሰው ስትል ቅሬታዋን አቀረበች ሽማግሌዎቹ ግራቀኙን አዳምጠው አንሾ አንቺም አትሰስች አንተም ከፕሮግራሙ ውልፍት የለም ከተሜ ሁሉ እንዴ ነው የሚያደርገው አሉና ፖስታላቸው ጻኑ አይከታንሾና አባታም እርቅ አውርደው አንቺ ዝም በይ አርፈሽ ስሚ እርቅ አውርደው ማን ነው ወደ ቤታቸው ሄዱ ልክ ቤታቸው ሲደርሱ ጀንበራ ዘቅዝቆ ስለነበር አባተ እየተጣደፈ አንሾም ወደ መደቡ ጎተታት አንሾም ተጣልተው ስለቆዩ ናፍቋት ስለነበር አልከፋትም አረ እንደውም ደስ አላት አንድ በል ቁጥር እንዳትሳሳት አለችው ቀሚሷን እየሰበሰበች እያጠለቀች አረፍ ስትል ሳብ አደረገና እነሆ ሁለት ገና አራት ሳይቀርብ አንሾ ጉድ ስትል ማን ነው
ገና ራስ ሳይቀር አንሾ ጉድ ስትል ጠይም ፊቷ በመድጃው ሳት ወጋገን ወርቅ መስሎ ታየው። አባተ አላስችላለው። በቃ ሳባ አደረገና ሶስተኛው ሀቁን አነሳ። ራት ቀርቦ በሉና ጋደም እንዳሉ አባተ የአንሾ አርቲና አሽኩቲ ጠረን አቅሉን ነሳው። ሽማግሌዎች የወሰኑለትን ኮታ ደግሞ ጨርሷል። እናም በጨለማ ውስጥ ቀስ ብሎ እንዲያለ አንሾ ምን ፈለክ? የዛሬው ድርሻን 3 ጊዜ ጨርሳል። ነገር ትፈልገኝና ወርድ ከራሴ አለች አንሾ በቁጣ። እንዶ አፈር ትሆንልሽ ተነጋው እንዳበድርኝ አንሾዬዋ አላት የማየውን ቦታ እየደባበሳት። አንሾ አሰብ አደረገችና እሺ እንዳትል ኩራታ ያዘ። እምቢ እንዳትል ያባተ እጅ ቀልቧን ወስዶታል። እናም እንደዚህ አለች ምን የነገውን አበዳደረ የትላንት ውስጥ 3 መች ነው ተጣልተው ያደሩበት አበዳደረ የትላንት ስልስተ መጣ